ይህንን እንጠይቅሎ በምን ጉዳይ? ይህ የቃለ መጠይቅ ጊዜያችን ነው። ሰላም የኢትዮጵያን ኮሚኒቲ ቤተሰቦች፣ ዛሬ በታላቅ ክብር ከዶክተር ሰናይት ጋር ቀርብ ያለሁኝ። ዶክተር ሰናይት በህፃናት ህክምና ስፔሻሊስትና በህዝብ ጤና ኤምፒኤች የተመረቀች ባለሙያ ስትሆን በአሁኑ ጊዜ በኤምሪ ዩኒቨርሲቲ፣ በኒውዮርክ ዩኒቨርሲቲ በፕሮፌሰር ማዕረግነት ያላት የግሎባል ሄልዝ አስተማሪ ናት። በተጨማሪም ኢንተርናሽናል ሄልዝ ኮንሰልታንሲ ኤልኤልሲ መስራችና ፕሬዝዳንት ስትሆን በህፃናት ጤና፣ በህዝብ ጤና፣ በተባበሩት መንግስታት እና በተለያዩ ኢንተርናሽናል ድርጅት የጤናና የትምህርት ዘርፎች ረጅም ዓመታት ልምድ አላት። በትምህርትም ዘርፍ ያሳየችው የላቀ ብቃትና በክሊኒካል ህክምና እንዲሁም በህዝብ ጤና አገልግሎት ያበረከተችው ከፍተኛ አስተዋጽኦ በሰፊው እውቅናን አግኝቷል። በዚህ ዓመት በ2026 በስድስተኛው ዓመታዊ የብላክ ኤክሰለንስ አዋርድ አከባበር ላይ የላቀ የህክምና ባለሙያ እውቅና ካገኙት ከሶስቱ ሰዎች አንዷ ሆናለች። ዶክተር ሰናይት በኢትዮጵያ ኮሚኒቲ በስራ አስፈጻሚነት የሴቶችና የልጆች ጉዳይ እንዲሁም የጤናን በተመለከተ ዶክተሮችን በማስተባበር ሰርታለች። የተለያዩ ዝግጅቶችን በማስተባበር የጤና፣ የልጆች አስተዳደግ፣ የኮሌጅ ሬዲነስ ትምህርትን በመስጠት በብዙ በተለያዩ ዘርፍ አገልግላለች። ዶክተር ሰናይት በመጀመሪያ ጥሪያችንን እዚህ በኮሌጅ ሬዲነስ አንዳንድ ጥያቄዎችን ለመመለስ ፈቃደኛ ሆነሽ ስለመጣሽ በጣም አመሰግንሻለሁ። እኔም አመሰግናለሁ። ዶክተር ሰናይት መቼም አሁን የዘረዘርኩት ትንሽ በጥቂቱ ያደረግሻቸው መካከል ነው። በዓለም አቀፍ በመዘዋወር ብዙ ሰርተሻል። እስቲ አንቺ ደግሞ ትንሽ ከሰራሻቸው አንዳንድ ነገሮችን ብትነግሪኝ። እንግዲህ በትንሹ ለመናገር የመጀመሪያ ስራዬ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል በህፃናት ህክምና ዲፓርትመንት ውስጥ ነው የሰራሁት። በማስተማር እና እንዲሁም ህክምና በመስጠት አንዳንድ ሪሰርቾች ወይም ጥናቶችን በመስራት ከዛ በኋላ ግን ወደ ዓለም አቀፍ ድርጅት የጤና ድርጅት ነው የገባሁት። ወርልድ ሄልዝ ኦርጋናይዜሽን የተባበሩት መንግስታት ድርጅት ነው። በዛ ነው የግሎባል ሄልዝ ስራ የጀመረው። ከዛ በኋላ እንግዲህ በተለያዩ የዩናይትድ ኔሽንስ መስሪያ ቤቶች ዩኒሴፍ፣ ዩኤንኤድስ እና እንደዚሁም ደግሞ በማማከር አገልግሎት በወርልድ ባንክ፣ በዩኤስአይዲ እና በሲዲሲ ብዙ ስራዎችን ሰርቻለሁ። የተለያዩ ሀገሮችን ኖር ያለሁን ዋናው ኦፊስ ስዊዘርላንድ ጂኒቫ ውስጥ ነው። ከዛ ከዋናው ኦፊስ እና እንደዚሁም ደግሞ ሪጂናል ኦፊስ ይባላሉ በኤዥያ እና በአፍሪካ ውስጥ ባሉት ኦፊሶች ከነሱ ጋራ በህፃናት ህክምና፣ በእናቶችና ህፃናት ዙሪያ፣ በኤችአይቪ፣ በቱበርክሎሲስ እንደዚሁም ደግሞ ዲዚዝ ሰርቬይላንስ በሚባል ፕሮግራም ውስጥ በተለያዩ አገሮች በመኖር እና እንደዚሁም ተመላልሶ በመስራት አብዛኛውን ጊዜን ያሳለፍኩት ከ25 ዓመት በላይ በኢንተርናሽናል ስራ የተለያዩ ሀገሮች በመኖር እና በመስራት ነው እና በአብዛኛው ፖሊሲ ወይም ደግሞ ፕሮግራም መቅረጽ፣ ፕሮግራሙን መከታተል እና እንደዚሁም ደግሞ መመዘን የስራዎችን ውጤት እና ከዛ በኋላ የሚያስፈልጉትን አንዳንድ የጤና ግብአቶች ወይም ደግሞ መደረግ ያለባቸውን ነገሮች የሚያስወስኑ የተለያዩ ዝግጅቶችን በመስራት በማስተማር በማሰልጠን የጤና ባለሙያዎችን ከጤና ጥበቃ ሚኒስቴር መስሪያ ቤቶች ጋር ከብዙ ሀገሮች ጋር ከዩኒቨርሲቲዎች ጋር በመተባበር ሰርቻለሁ። ያለሽ ሰፊ ልምድ በጣም የሚያስደንቅ ነው። አሁን ወደ ዋና ቃለ መጠይቅ ስንገባ በዚህ ዓመት ብዙ የሁለተኛ ደረጃ ተማሪዎች ተመርቀዋል። ዛሬ እዚህ የተገናኘነው ወላጆች ልጆቻቸውን ወደ ኮሌጅ ከመላካቸው በፊት ምን አይነት ዝግጅት ማድረግ እንዳለባቸው ለመወያየት ነው። የመጀመሪያው ጥያቄ ስለ ወላጆች መብት ወይንም parents right ነው። ልጆች ከሁለተኛ ደረጃ ትምህርት ከመመረቃቸው በፊት ወላጆች በልጆቻቸው ትምህርት ላይ ውሳኔ የመስጠት መብት አላቸው።
ግን ወደ ኮሌጅ ከሄዱ በኋላ ወላጆች እንደዚህ አይነት መብቶች ይኖራቸዋል ወይ? እንግዲህ ምንድነው ብዙ ጊዜ ወደ ኮሌጅ የሚሄዱ ተማሪዎች 18 ዓመት እና ከዛ በላይ ናቸው እና የህጉን ስንመለከት 18 ዓመት እና ከዛ በላይ የሆኑ ወጣቶች እንደ አዋቂ ነው የሚቆጠሩት። ስለዚህ ለአዋቂዎች የሚሰጠው መብት ሁሉ አላቸው። በተለይም ደግሞ አሁን ከወላጆች ጋር የሚያያይዘው ነገር ምንድነው? እንደ በፊቱ ወይም ደግሞ ቤታቸው ውስጥ ልጆች እያሉ በነበሩበት ጊዜ በትምህርታቸው ላይ የሚወስኑት ውሳኔ፣ በፋይናንስ ወይም በገንዘብ ላይ ባላቸው ውሳኔና እንደዚሁም ደግሞ በጤና ላይ ያላቸው ውሳኔ የተገደበ ነው የሚሆነው። ምክንያቱም አዋቂዎች ስለሆኑ እነዚህ አሁን ኮሌጅ በሚገቡበት ጊዜ ሌላ ዝግጅት ያስፈልጋል ማለት ነው። እንደ አዋቂ ስለሚቆጠሩ የነሱ መረጃዎች ወይም ኢንፎርሜሽን ፕሮቴክትድ ነው በህግ። እንደ በፊቱ ሊቀላ አይችልም፣ ግን መንገዶች አሉ። አብረው ወላጆች ተዘጋጅተው የሚያደርጓቸው ህጋዊነትን የያዘ ነገር ዶክመንቶችን ማዘጋጀት ያስፈልጋል ማለት ነው። አሁን ደግሞ ያለኝ ጥያቄ ስለ ፈርፓ ምንድን ነው? ተማሪዎች ኮሌጅ ከመሄዳቸው በፊት የፈርፓ ፈቃድ ቅጾች ለምን መሙላት አለባቸው? ወላጆች የትምህርትን መረጃ ለማግኘት ካልቻሉ ምን አይነት ችግሮችን ያጋጥሟቸዋል? ፈርፓ ማለት እንግዲህ ፌደራል ኤጁኬሽናል ራይትስ ኤንድ ፕራይቬሲ አክት የምንለው ነው። ይሄ ህግ ማንኛውንም አዋቂ ፕሮቴክት የሚያደርግ ነው። ፕራይቬሲ መረጃ የግላቸው የሚያደርግ ማንንም ትምህርት ቤት ወይም የትምህርት ቤት ኃላፊ ያንን መረጃ ለማንም መስጠት አይችልም። አስተማሪዎችም ለወላጆች መስጠት አይችሉም። ስለዚህ ያ ፈርፓ ምንድነው የሚያደርገው? የትምህርት መረጃን ፕራይቬሲ ይጠብቃል ማለት ነው። እና ወላጆች ልጆቻቸው ወደ ኮሌጅ ሲሄዱ የትምህርታቸውን መረጃ ሌላ ጊዜ ሲያደርጉት እንደነበረው ኤሌመንተሪ፣ ሃይ ስኩል ሄደው እንደሚያናግሩት፣ እንደሚጠይቁት፣ እንደሚከታተሉት ኢዚ አክሰስ አይኖራቸውም። ነገር ግን ተማሪዎቹ ከፈረሙ ያ አክሰስ ሊኖራቸው ይችላል። ስለዚህ አንድ ስቴፕ አለው ማለት ነው። ያንን ለማግኘት ዌይቨር መኖር አለበት ማለት ነው። ያንን አስቀድሞ ማዘጋጀት ሊኖርባቸው ይችላል። ስለዚህ ዋናው ጥቅሙ ምንድነው? ይሄ ልጆቻቸውን ለመርዳት ሰፖርት ለማድረግ የሚፈልጉ ወላጆች፣ መከታተል የሚፈልጉ አስቀድመው ይሄንን ነገር ማዘጋጀት ይኖርባቸዋል ማለት ነው። ወላጆች የፋይናንሻል ኢንፎርሜሽንን አክሰስ ማግኘት ይችላሉ ወይ? ካልቻሉ ምን አይነት ችግሮች ያጋጥሟቸዋል? እንግዲህ እንዳልኩት ነው ቅድም፣ አሁንም ቢሆን የፋይናንሻል ኢንፎርሜሽን አጌን ፕራይቬት አክት ነው። አደልት ስለሆኑ ፕሮቴክትድ ነው። ማንም ሰው ከ18 ዓመት በላይ የሆነ ልጅ ፋይናንሻል ኢንፎርሜሽን ወላጆችም ቢሆኑ ኢዝሊ አክሰስ ማድረግ አይችሉም። ስለዚህ ያ እንዳይሆን፣ ያ ችግር እንዳይፈጠር ልጆቹ ደግሞ ትምህርት ቤት ሲሄዱ የሚከፍሉት ያም ሆነ ወላጆች ናቸው እና ለዛ የሚያስፈልገውን ዝግጅት ማድረግ ያስፈልጋል ማለት ነው። ክሬዲት ካርድም ቢሆን ወይም ደግሞ ዴቢት ካርድ አዘጋጅቶ ባንክ አካውንት እንዲኖራቸው እና አይበር አብረው ከወላጆቹ ጋርም ሊሆን ይችላል ወይም ለብቻቸውም ሊሆን ይችላል። ያንን በትክክል ታስቦበት ታቅዶበት ያንን ማዘጋጀት ያስፈልጋል ማለት ነው። ልጆቹም እንዳይቸገሩ፣ በኋላ ደግሞ ወላጆችም የልጆቹን ፋይናንሻል ኦብሊጌሽን ማሟላት እንዳያስቸግራቸው ያንን ማዘጋጀት ያስፈልጋል በጊዜ ማለት ነው። ዶክተር ሰናይት፣ አሁን ደግሞ ስለ ሂፓ ዘርዘር አድርገሽ ብታስረጅን ምን እንደሆነ እና ደግሞ ወላጆች ምን ማድረግ እንዳለባቸው ልጆቻቸው ወደ ኮሌጅ ከመሄዳቸው በፊት። እንግዲህ ሂፓ ማለት ሄልዝ ኢንሹራንስ ፖርታቢሊቲ ኤንድ አካውንታቢሊቲ አክት ነው። ይሄ ብዙ ጊዜ ሆስፒታል ስንሄድ የምናገኘው ዶክመንት ነው። እንድንፈርም ይጠይቁናል። አሁንም እነዚህ ልጆች አዋቂ ስለሆኑ ይሄ ምንድነው የሚያደርገው? የጤናን መረጃ የፕራይቬት ነው የሚያደርገው። ስለዚህ ማንም የሕክምና ባለሙያ ወይም የሕክምና ተቋም ያለ ታካሚው ፈቃድ የዛን ሰው ኢንፎርሜሽን ሼር ማድረግ አይችልም፣ ለወላጅ ቢሆን።
ስለዚህ አገን ለዚህ ደግሞ ፈቃድ ያስፈልጋል። የሚዘጋጁ ዶክመንቶች አሉ። እነሱን ህጋዊ ዶክመንቶች ማዘጋጀት ያስፈልጋል ማለት ነው። ይሄንን ስናውቅ ነው የምንዘጋጀውና ወላጆች እንግዲህ የትምህርትን ዶክመንት ወይም የትምህርትን መረጃ በተመለከተ ፋይናንስን በተመለከተና ጤናን በተመለከተ ዝግጅቶች ያስፈልጓቸዋል። የሚፈረሙ ወረቀቶች፣ የሚሞሉ ፎርሞችና ህጋዊ ዶክመንቶች አሉ። እነዚህ ማዘጋጀት ያስፈልጋል። ዶክተር ሰናይት እስካሁን ስለ ፈርፓ ተነጋገርን፣ ስለ ሂፓ ተነጋገርን፣ ስለ ፋይናንሻል ኢንፎርሜሽን ኢን አክሰስ ተነጋገርን፣ የሌጋል ዶክመንቶች አስፈላጊ መሆናቸውን ተነጋገርን። ግን እነዚህን ዶክመንቶች የት ነው የሚሞሉት? እንዴት ቤተሰቦች መሙላት ይችላሉ? ስለሱ ደግሞ ትንሽ ብታብራሪልን። እንግዲህ ብዙ ጊዜ ኮሌጅ በሚገቡበት ጊዜ ብዙ የሚሞሉ ፎርሞች አሉ። ኮሌጁ የሚልከው ኢንፎርሜሽን አለ። ለምሳሌ ፈርፓን በተመለከተ ወይ የሚያደርጉ ከሆነ እነዚህ ፎርሞች ይሞላሉ፣ ተማሪዎችም ያዩታል፣ ወላጆችም አብረው በማዘጋጀት ልጆቻቸውን የሚያገኙት ፎርም ነው። ምን እንደሚያስፈልጋቸው ብዙ ጊዜ እነዚህ አስፈላጊ ነገሮች ይጠቀሳሉ በብዙ መልኩና ነገር ግን ለወላጆች አስቀድሞ ማወቅ የሚያስፈልጋቸው በዚህ ነገር ላይ ካዳመጡ አንዳንድ ነገሮችን ከተማሩ አስቀድመው ለነዚህ ነገሮች ለመዘጋጀት እድልን ይፈጥርላቸዋል። ስለዚህ የፈርፓን ዌቨር ራሱ ፎርም ይኖረዋል። የዩኒቨርሲቲው የተለያየ ነው በየኮሌጁ። ቅድም እንዳልኩት የተማሪዎቹ ኮንሴንት ወይም ደግሞ ፈቃድ ያስፈልጋል። ያንን ኮንሴንት መጻፍና መፈረም አለባቸው ተማሪዎቹ ማለት ነው። ወላጆቻቸው የትምህርት ሬከርዳቸውን ወይም መረጃቸውን እንዲያገኙ ፈቃድ የሚሰጡበት ፎርም አለ። ሌላው የጤናን በተመለከተ የሚደረጉ አንዳንድ የህጋዊ ዶክመንቶች አሉ። አንደኛው ሄልስ ፕሮክሲ የምንለው ነው። ሌላው ሜዲካል ፓወር ኦፍ አተርኒ የምንለው ነው። ሕክምናን በተመለከተ ተጠሪነቱ ማን እንደሆነ ወይም ደግሞ ሕክምና ለምሳሌ እነሱ መወሰን በማይችሉበት አይነት ሁኔታ ውስጥ ቢገቡ ከበሽታ ወይም ከአደጋ የተነሳ ማን እነሱን ወክሎ ያንን በእነሱ ሕክምና ላይ መወሰን የሚችለው ማን ነው? እናት ነው? አባት ነው? ወይ እናትና አባት ናቸው? የሚለውን ነገሮች ሁሉ ፎርሞች አሉ። እነዚህን ፎርሞች ወይም ደግሞ ሌጋል ዶክመንቶችን ማዘጋጀት ያስፈልጋል። እነዚህ ነገሮች ካልተዘጋጁ በጤና ቢሆን ወይም ደግሞ በአደጋ ቢሆን ተጠሪ ሆኖ ወይም ደግሞ ሄዶ በልጆቻቸው ሕክምና ላይ ለመወሰን ሊያዳግታቸው ይችላል። ስለዚህ እነዚህን ሄልስ ኬር ፕሮክሲ ወይም ደግሞ ሜዲካል ፓወር ኦፍ አተርኒ ማዘጋጀት ያስፈልጋቸዋል። የሂፓ ኦቶራይዜሽን ፎርምም መሞላት አለበት። ይሄም ደግሞ ኤኒ ሄልዝ ኢንፎርሜሽን ወይም የተወሰነ ሄልዝ ኢንፎርሜሽን ለወላጆቻቸው ሪሊዝ እንዲደረግ ወይም እንዲደርስ ፈቃድ መስጠት ይኖርባቸዋል ማለት ነው። መነጋገርና እነዚህንም ነገሮች ማድረግ ይቻላል ማለት ነው። ስለዚህ እነዚህ ሁሉ ሌጋል ዶክመንቶች በጊዜ አዘጋጅቶ ማስቀመጥ ያስፈልጋል። አንዳንዴ ዲጂታል ፎርም ሊሆን ይችላል፣ ሌላ ጊዜ ፕሪንትድ ፎርም ሊሆን ይችላል። ነገር ግን ልጆቹም ይሄ ነገር ያስፈልጋቸዋል። የት እንዳለ በደንብ እንዲይዙት መደረግ አለበት። ወላጆችም እንደዚህ አይነቱን ዶክመንት ወይም መረጃ ወረቀት በጥንቃቄ ማስቀመጥ አለባቸው። ምክንያቱም በሚያስፈልግበት ጊዜ እንዲጠቀሙ ነው። ቅድም እንደተነጋገር ነው የባንክም ጉዳይ እንደዚሁ ነው። ፋይናንሻል አክሰስ፣ ኢንፎርሜሽን አክሰስ አዋቂ ስለሆኑ ባንኩ ዝም ብሎ ሊሰጣቸው አይችልም። ስለዚህ አስቀድመው እነዚህን ነገሮች አዘጋጅተው ለልጆቻቸው በኢንፎርሜሽን ደረጃ በመነጋገር ደረጃ እነዚህን ነገሮች ካዘጋጁ የበለጠ ቀላል ያደርገዋል ማለት ነው። አንዳንድ ነገር በሚኖርበት ጊዜ ለጉዳዩ መነሻ የሚያስፈልገውን ነገር ለመከታተል እና ሰፖርት ለማድረግ ልጆቻቸውን እነዚህን ሌጋል ዶክመንቶች ማዘጋጀት ኢምፖርታንት ነው። አሁን ደግሞ ያለኝ ጥያቄ ስለ ኢሞሽናል ቻሌንጅ እና ስለ ሜንታል ቻሌንጅ ነው። ተማሪዎች በመጀመሪያ ኮሌጅ ዓመታቸው ላይ ምን አይነት የኢሞሽናል እና ሜንታል ቻሌንጅ ያጋጥማቸዋል? ከዛም ደግሞ ወላጆች እንዴት አድርገው ልጆቻቸውን ሜንታሊ ኢሞሽናሊ ሊረዷቸው ይችላሉ? ልጆችስ እንዴት አድርገው ራሳቸውን መርዳት ይችላሉ? እንግዲህ
አንዳንድ ሊገጥሙ የሚችሉ ችግሮች ዋነኛው ስትሬስ የምንለው ነው። ያ ስትሬስ ከብዙ ነገር ሊመጣ ይችላል። አንዱ አካባቢን ከመቀየር አብረው ከለመዷቸው ጓደኞች ጋር ሳይሆን አሁን አዲስ ኤንቫይሮንመንት ወይም አዲስ አካባቢ ስለሚሆኑ የቢሎንጊንግነስ ችግር ሊገጥማቸው ይችላል። ሜቢ አሁን እኔ እዛ ውስጥ ቢሎንግ አላረግም ወይም ደግሞ ከሰው ጋር በቀላሉ ለመግባባት ትንሽ ጊዜ ሊፈጅባቸው ይችላል። ስለዚህ እነዚህ ሁሉ የአንዛይቲ ወይም የስትሬስ ምክንያት ሊሆኑ ይችላሉ። ሌላው ደግሞ ሆምሲክም ሊሆኑ ይችላሉ። በተለይ አንዳንድ ልጆች በጣም ፕሮቴክትድ ሆነው ከቤታቸው ወጥተው የማያውቁና እንዲህ አይነት አካባቢ ትልቅ ለውጥ ከሆነ እነሱም ትንሽ ሆምሲክነስ ሊገጥማቸው ይችላል። ወይም ያ ናፍቆት ወይም ያንን የለመዱትን እንክብካቤና ፍሬንድሊ ኤንቫይሮንመንት ስለሚያጡ ትንሽ ሊጨነቁም የሚችሉ ሊኖሩ ይችላሉ። እንግዲህ አንዱ ምንድነው ዝግጅት ነው የሚያስፈልገው። እነዚህን ነገሮች እንዴት ልናዘጋጃቸው እንችላለን? ይሄ ራሱን የቻለ ፕሮሰስ ነው። ልክ ኮሌጅ ሊገቡ ሲሉ ሳይሆን ከዛ በፊት ወላጆች ልጆቻቸው ላይ ኢንቨስት አድርገው በየደረጃው ልጆቻቸውን ኢንዲፔንደንት እንዲሆኑ በራሳቸው አንዳንድ ነገር እንዲለምዱ ማድረግ፣ ምግብ መስራት ሊሆን ይችላል። የራሳቸውን ነገሮች በስነ ስርዓት መያዝ ሊሆን ይችላል። አንዳንድ ነገሮችን ደግሞ መፈጸም ራስን ችሎ ለራሳቸው አድቮኬት ለማድረግ መመለስ ያለባቸው አንዳንድ ነገሮች ሊኖሩ ይችላሉ እና በየደረጃው ቀስ በቀስ ኢንዲፔንደንስ ወይም ራስን መቻል የሚያስችል አይነት አካሄድ ያስፈልጋል። ሌላው ደግሞ ሪስፖንሲቢሊቲ ነው። ኃላፊነት እንዲሰማቸው ማድረግ ያስፈልጋል። እንደዛ ሆነው ያንን የተለማመዱ ልጆች የበለጠ የተሻለ ኮፕ ሊያደርጉ ይችላሉ። ሌላው ይሄ ቢሎንጊንግ የሚለው ቻሌንጅ እሱን ብዙ ጊዜ ጥናቶች የሚያሳዩት ምንድን ነው? ጥቂት ሰዎች ወይም ጥቂት ወጣቶች አይደሉም መጀመሪያ ኮሌጅ ሲሄዱ ይሄ ነገር ሊገጥማቸው የሚችለው። ብዙዎቹ ሊሰማቸው ይችላል ይሄ ነገር። ነገር ግን ጊዜ በጨመረ ቁጥር እየጠፋ የሚመጣ ነገር ነው። ይሄንን ማወቅ ይጠቅማቸዋል ለልጆችም ለወላጆችም። የመጀመሪያው ሳምንታት ትንሽ አዲስ አካባቢና አዲስ አይነት ህብረተሰብ ሊያስቸግራቸው ይችላል። ነገር ግን በቆዩ መጠን የበለጠ እየተረሳ የሚሄድና እየተለማመዱ የሚመጡት ነገር ነው። ስለዚህ ብዙ ማሳሰብ የለበትም። ነገር ግን ይሄንን ስንል ምንድነው ለልጆች ጤናማ የአእምሮ አስተሳሰብ፣ ጤናማ አመለካከትና ጤናማ ኢሞሽን እንዲኖራቸው ወላጆችና ልጆች ኦፕን ኮሚኒኬሽን ያስፈልጋቸዋል። ልጆችን መስማት፣ ጊዜ መስጠት፣ ከነሱ ጋር ደግሞ የምንነጋገረው ነገር እድሜያቸው እየጨመረ በሄደ ቁጥር በዛ ሌቭል መሆን አለበት። ምክንያቱም እነሱ አሁን ሽግግር ላይ ናቸው፣ ከልጅነት ወደ አዋቂ እየሄዱ ነው። ስለዚህ ልክ ትንንሽ ልጆች ሆነው እያሉ የነበረውን አይነት አመለካከትና አካሄድ መሄድ አንችልም። እኛም ወላጆችም አካሄዳችንን መቀየር አለብን። ራሳቸው ውሳኔ መወሰን ይፈልጋሉ። የራሳቸው አይነት አስተሳሰብ አላቸው። ያንን የምንቀርብበት መንገድ፣ የምንነጋገርበትን መንገድ ማስተካከል ያስፈልጋል። እንደዛ አድርገን ካሳደግናቸው እምነትንም ደግሞ በእነሱ ላይ እንደምናሳድር እያወቁ ከሄዱ የበለጠ ኮንፊደንት ሊሆኑ ይችላሉ እና ይሄ በጣም አስፈላጊ ነገር ነው። ግን በአንድ ቀን በአንድ ወር በሁለት ወር የሚሆን ነገር ሳይሆን ቀደም አድርጎ የምንሰራው ነገር ነው። ስለዚህ እንግዲህ አሁን ካላደረግነው ልጆቻችን ኮሌጅ ከደረሱ እስካሁን ድረስ ካልተደረገ ምናልባት የሚቀጥሉትን ትንንሾቹ ልጆች በዛ መንገድ ለማዘጋጀት መሞከር ያስፈልጋል ማለት ነው። አሁንም አረፈደ። በትምህርት ቤት ውስጥ ልጆች የሚያገኙት ሳፖርት አለ? ይሄንን ኢሞሽናል እና ሜንታል ቻሌንጅ እንዲሁም ሶሻል ላይፍ ሶሻል ስኪል ላይፍ በሚያስፈልግበት ቻሌንጅ በሚያጋጥማቸው ሰዓት
በትምህርት ቤት ውስጥ ሊያገኙት የሚችሉት ሪሶርሶች ወይንም አንዳንድ ኢንፎርሜሽኖች ከየት ማግኘት ይችላል? አዎ ብዙ የተለያዩ ሪሶርሶች አሉ። ካምፓስ ውስጥ ካውንስሊንግ አለ፣ ሌሎችም ሰርቪሶች አሉና የሚያስፈልጋቸው ነገር ካለ ተማሪዎች ያንን ያለውን ሰርቪስ ምን አለ የሚለውን አይተው በነዛ ሰርቪሶች መጠቀም ይችላሉ። ሌላው ግን በጣም አስፈላጊው ነገር ምንድነው ራሳቸውን በመቻል ስኪል ዴቨሎፕ እያደረጉ የመጡ ልጆች በአብዛኛው ያንን ሜንቴን ለማድረግ ራሳቸውን ዲሲፕሊን አድርጎ ማዘጋጀት ያስፈልጋቸዋል የበለጠ ሰክሰስፉል ለመሆን ማለት ነው። አንዱ ምንድነው ሬጉላር ኤክሰርሳይዝ ነው። በቸም ብዙ ኮሌጆች እዚህ ሀገር እንደምታውቂው የስፖርት ፋሲሊቲው በጣም የተሟላ ነው። ስለዚህ ያንን መጠቀም እና ያንን ኤክስፕሎይት ማድረግ ያንን ተጠቅሞ ራስን ማዘጋጀት የበለጠ ጥሩ ነው። ሌላው ደግሞ ታይም ማኔጅመንት የምንለው ነው። እሱ ደግሞ ሰዎች እነዚህ ተማሪዎች ኮሌጅ ሲሄዱ ጊዜያቸውን በአግባቡ ከተጠቀሙ ለራሳቸውም ዲሲፕሊን ለራሳቸውም ጤንነት እንደዚሁም ደግሞ ለሰክሰስ ለትምህርታቸው ሰክሰስ በጣም ይረዳቸዋል። ሌላው ኦፍ ኮርስ ያለውን ሶሻል ሰፖርት እና የፋሚሊ ሰፖርት ደግሞ መጠቀም ነው። ወላጆች ብዙ ጊዜ ይጨነቃሉ። ልጆቻቸውን ለመርዳት ብዙ ጊዜ ወላጆች ዝግጁ ናቸው እና ያንን ተጠቅሞ ያለውን ሶሻል እና ፓረንታል ሰፖርት ደግሞ በደንብ ዩቲላይዝ ማድረግ ያንን እንትን ማለት ያስፈልጋል ማለት ነው። ኢንቱ ኮንሲደሬሽን መውሰድ ብቻቸውን እንዲጨነቁና ብቻቸውን እንዲያስቡ አስፈላጊ አይደለም። እነዚህ ሁሉ ነገሮች ባሉበት በየደረጃው እንዳስፈላጊነቱና የትኛው እንደሚመጣጠን ለየትኛው አይነት ሰፖርት እንደሚያስፈልግ አውቆ እነዚህ ነገሮች መጠቀም የበለጠ ይረዳል እና እነዚህ ሁሉ አቨኒዎች አሉ ማለት ነው። የኢትዮጵያ ኮሚኒቲ ቤተሰቦች መቼም ብዙ እውቀት እየቀሰምን እየተማርን ነው ያለ ነው። ስለ ፈርፓ ተማርን፣ ስለ ሂፓ ኢንፎርሜሽን ፋይናንሻል ኢንፎርሜሽን እና አክሰስ ተማርን። እንዲሁም ደግሞ ኢሞሽናል ቻሌንጅ ሜንታል ቻሌንጅ ያሉ ልጆች የሚያሳልፉበትን እንዴት አድርገው እንደሚወጡትም ተማርን። ከዛ በትምህርት ቤትም ያለውን ሪሶርሶች ተማርን። አሁን ከመጨረሳችን በፊት ዶክተር ሰናይ የምትጨምሪው ጥሩ ፖይንቶች በዚህ ላይ ካሉ እስቲ እንደገና ንገር። እንግዲህ የምጨምረው መቼም ብዙ ጊዜ ወላጆችም ይጨነቃሉ። ይሄ ሽግግር ከባድ ነው ለሁለቱም ለሚሄዱትም ወጣቶች ወደ ኮሌጅ ለሚገቡት ለወላጆችም። ነገር ግን እንደ ወላጅ የሚያስፈልገን አንዱ ምንድነው እንደዚህ አይነት ለውጥ ሲኖር በህይወት ላይ ስትሬስ ሊመጣ እንደሚችል ያንን መነጋገርና ሪያሹር ማድረግ ልጆቻችንን ማበረታታት ያስፈልገናል። ሌላው አንዳንድ ጊዜ አንዳንድ ወላጆች ምናልባት በየቀኑ እየደወሉ ልጆቻቸውን ብዙ ጥያቄ ሊጠይቁ ይችላሉ። ያ ደግሞ ምናልባት ሌላ ስትሬስ ሊያመጣ ስለሚችል አንዴ ከቤት ወጥተው ወደ ትምህርት ቤት ከሄዱ ያንን መመጠን ያስፈልጋል። በየቀኑ ሳይሆን በየምን ያህል ጊዜው ብናገኛቸው መልካም ነው የሚለው ነገር ለነሱም ስፔስ መስጠት ቦታ መስጠት እንደሚያስፈልግ አውቀን በጣም ኦቨርቤሪንግ እንዳንሆን ያንን ሚዛን መጠበቅ ይኖርብናል ማለት ነው። ከዚህ ጋር ተያይዞ ምንድነው እንደምናምናቸው ማሳየት የሚያስፈልግና ልጆች ኢንዲፔንደንት እንዲሆኑና ሬስፖንሲብል እንዲሆኑ አድርገን ካሳደግናቸው እኛ ደግሞ በእነሱ ላይ እምነት እንዳለን ካወቁ የበለጠ ኮንፊደንስ ይኖራቸዋል፣ የበለጠ ያጠናክራቸዋል የሚገጥማቸው ቻሌንጅ እና ይሄንን ማሰብ ያስፈልገናል። ሌላው እኛ ብቻ መናገር እኛ ብቻ እንዲደረግ እንደዛ ይደረግ ማለት ሳይሆን እነሱን መስማት ያስፈልገናል። የተሻለ ጊዜ መስጠት አለብን። የነሱን ችግር የነሱን ያለፉበት ያለውን ነገር ጥሩም ቢሆን መጥፎም ወይም ለነሱ ስትሬስፉል ሆኖ ያገኙትን ነገር ሲያማክሩን ጆሮ መስጠት አለብን። በደንብ ሰምተናቸው
ግድ ብሎን አዳምጠን ከነሱ ጋራ ዳያሎግ ስናደርግ የበለጠ ጥሩ ውሳኔ ውስጥ መምጣት እንችላለን። ስለዚህ ይሄንን ማሰብ አስፈላጊ ነው። ግን እንዳልኩት ቀደም ብሎ እየዳበረ የሚመጣ ልምምድ ነው ይሄና በዛ ጊዜ ኮሌጅ በሚገቡበት ጊዜ እዛ ላይ ቢልድ እያደረግን ነው የምንሄደው ማለት ነው። በፊት የጀመርነውን ኢንዲፔንደንት የሆኑ ሪስፖንሲብል የሆኑ ሰክሰስፉል የሆኑ ልጆች እንዲኖሩን በደንብ ተዘጋጅተንበት የምናደርገው ነገር ብዙ ዋጋ ይሰጣል። መቼም እኛ አይደለንም ሪስፖንሲብል የምንሆነው ወይም ደግሞ ኢንቻርጅ የምንሆነው ልበል እንጂ እና ኮሌጅ ሲሄዱ ብዙ ነገር በራሳቸው ሊያደርጉ ስለሚችሉ የኛ በፊት የነበረን በእነሱ ላይ የነበረን አይነት ኢንቻርጅ የመሆን ነገር በጣም የቀነሰ ነው የሚሆነው። ነገር ግን ማሳየት ያለብንና ሆነን መቆየት ያለብን ሰፖርቲቭ መሆን ነው። የምንፈልገው that they are safe ሌላው ደግሞ ሪስፔክትፉል ሆነው በሶሳይቲያቸው ውስጥ በሚያሳልፉት በትምህርት ቤት እንዲሆን ከተማሪዎችም ጋር ባላቸው ነገር ሪስፔክትፉል እንዲሆኑና that they are in touch ከኛ ጋር ያላቸው ግንኙነት መቀጠል እንዳለበት ያንን ኦፕን ኮሚኒኬሽን ቻነል በደንብ አድርጎ መያዝና በዛ መልኩ ከልጆቻችን ጋር ያለንን ግንኙነት እያዳበርን ለመሄድ እነሱን ሰፖርት እያደረግን እንድንሄድ ይረዳናል ማለት ነው። እና ይሄ ነው ያለኝ እንግዲህ የኢትዮጵያ ኮሚኒቲ ቤተሰቦች መቼም በዚህ ኢንተርቪው ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። ዶክተር ሰናይት ጥሪያችንን አክብረሽ በዚህ በኮሌጅ ሬዲነስ ላይ ምክር ልትሰጭን ያለሽን ኢንፎርሜሽን ልትሼር ልታደርጊኝ ስለመጣሽ አክብረሽ ስለመጣሽ በጣም አመሰግንሻለሁ። ቴንክ ዩ። እኔም በጣም አመሰግናለሁ።